ሰላም እንዴት ናችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና ኤርትራውያን ቤተሰቦቼ እንደምን ሰነበታችሁ? ዛሬ ደግሞ በአዲስ ቪዲዮ መጥተናል። ያው ስንክሳርና የሰራዊትና የቅዳሴ ምስዋክ የ18 የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንድሙ የተባለው የያዕቆብና የመላልዮስን ታሪክ እናሰማችኋለን። ከዛ በኋላ ደግሞ የቅዳሴን ሰራዊት ደግሞ አብረን እንላለን። ምስዋክም የትኛውን መልእክት እንደሚነበብ ነገር መልእክቶቹን ማስቀምጥላችኋለሁ። የቅዳሴ ምስዋክም አለው፣ ሰራዊትም አለው። ከዛ ከወደዳችሁት ላይ መጀመሪያ ላይ ካድርጋችሁ ጀምሩ። ከዛ ከወደዳችሁት ቤተሰብ ሆኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱሩ ወሰሙኑ ለወርኃ የካቲት። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም የካቲት 18 በዚች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳስ አባ መላልዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበረ። ናሹ በኮንስታንቲኖስ ዘመነ መንግስት በአንጾኪያ ሀገር ሊቀ ጳጳስና ተሾመ። ከተሾመ እስከ 30 ቀን ኖረ። ከዚህ በኋላ አርዮሳውያን አወገዛቸው። በአንጾኪያ ካለች ቤተ ክርስቲያን ሁሉንም አሳደዳቸው። ንጉሱን በሰማ ጊዜ ከመንበረ ስሜቱ ሊቀ ጳጳሳቱን አሳደረው። እርሱ ንጉሥ አርዮስ ነውና። የአንጾኪያ አገር ታላላቆች ኤጲስቆጶሳት ካህናቱም ተሰበሰቡ። ሊቀ ጳጳሳቱ ይመልስላቸው ዘንድ የልመና ደብዳቤን ጽፈው ላኩ። ንጉሱም ልመናቸው ተቀብሎ መለሰላቸው። ይህ አባት በተመለሰ ጊዜ አርዮሳውያን ወደ መውጋት ተመለሰ። በቃላቸው የሚያምኑበት ስህተታቸውን፣ ስድባቸውን ግልጽ እያደረገ ወልድ ከአብ ባህሪ እንደተወለደ በመለኮቱ ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛ አርዮሳውያን ተነሱ። የንጉሱን ልብ ወደ እሳቸው እስከመለሱት ድረስ ይህም አባት እየወነጀሉ ወደ ንጉሱ ጻፉ። ዳግመኛ ልኮ ከፊተኛው ወደሚርቅ አገር አሳደደው። ወደ ተሰደደበት አገር በደረሰ ጊዜ መልእክቶቹን ጽፎ በመላክ ከወገኖቹ ጋር እንዳለ ሆነ። ከእርሳቸውም ስውር የሆነው የመጻሕፍትን ቃል ይተረጉምላቸው ነበር። በአንጾኪያ ላሉ መንጋዎችም ይደርሳቸዋል። አዋቂዎች የሆነ ኤጲስቆጶሳትና ቀሳውስት ልዩ በሆነች ሶስትነት 318 አባቶችን ያስተማሩትን የቀናች ሃይማኖትን እንዲያስተምሩ ያዛቸዋል። እንዲህም እያደረገ እስካረፈበት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ዮሐንስ አፈወርቅም አመስግኖታል። የምስጋና ድርሰቶችም ደረሰለት። ስለ ቀናች ሃይማኖት ብዙ መከራ ስለደረሰበት ክብሩና ግርማ ከከበሩ ሐዋርያት ክብር እንደማይጎል ተናገረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለመላልዮስ ዘእሙን ነገሩ አርዮሳውያን ህዝብ እላወፅኡ እምድኅሩ አፈወርቅ ዮሐንስ በከመ ወደሰ በዕለተ ተዝካሩ እንበይነ ስደቱ ወእንበይነ ብዙኃ ሐሳሩ እምሐዋርያት ይቤ ኢይሐጽጽ ክብሩ። በዚህች ዕለት የጌታችን ወንድም የሐዋርያው የያዕቆብ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማሕሌተ አዘኪረ አእላፈ እምዕለተ ጸምድከ ዘልፈ ለእለ አነበብተ ከብዘንዴቴ መጽሐፈ እንተ ርእሴከ እግዚኦ ጻድቀ መለት ውኩፈ እምእልአሁ ብሉላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በከርሳስ ወለዘጻፎ እንዘይደርስ ወለዘአኖ ወለዘተርጎመ በልሳነ ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎቶሙ አራቂተ ኩሉ እምባይስ ውረ ይምሐረነ ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን መድኃኔዓለም። ቀጣዩ ደግሞ በ18 የሚቀደሰውን የቅዳሴውን ምስዋክና የቅዳሴውን የሰራዊት ክፍል ነው ማቀርብላችሁ። አልቦ ነገር ለመ
ዓለም ባሚነ ዚአሁ ለክርስቶስ ንገኒ። እሺ ውድ የማውዝ ቤተሰቦቼ መልእክታቱን ደግሞ አስቀምጥላችኋለሁ በጽሁፍ እየገባችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ ለቤተሰቦቻችሁ